ሰላም ቲክቶክ እንዴት ናችሁ? ይሄ ቪዲዮ ውጪ ለምትኖሩ ሰዎች ነው። ከዚህ በፊት ኢትዮጵያ ውስጥ ባንክ አካውንት ከፍታችሁ ግን አሁን ውጪ እየኖራችሁ ትንሽ ያሳሰባችሁ ሰዎች አላችሁ። ምክንያቱም ፋይዳ ካላገናኛችሁ ባንክ ማንቀሳቀስ አይቻልም የሚለውን ዜና የተለያየ ኢንፎርሜሽን ሰምታችሁ ትንሽ ያሳስባችኋል። ስለዚህ ለእናንተ ትናንትና ባንክ ሄጄ የጠየቁትን ኢንፎርሜሽን ሼር ላድርጋችሁ። ባንክ ላይ ጠይቄላችሁ ነበር እና ምን አሉ መሰላችሁ? ውጪ ያለ ሰው ማለት ነው ፋይዳ ባያያዝ ካለው ሊንክ አለው ማለት ፋይዳ ካላችሁ ፋይዳ አይዲ ኖሯችሁ ከሆነ ሄዳችሁ ሊንክ ስላለ ሊንክ አስቀምጥላችኋለሁ ኮሜንት ላይ ወይም ደግሞ እዚህ ላይ አስቀምጥላችኋለሁ። ስለዚህ ንግድ ባንክና ዳሽን አክቹሊ ሊንክ ለቀዋሉ። በዛ ሊንክ ማንኛውም ሰው እራሱ ማገናኘት ይችላል። እዚህ ኢትዮጵያ ውስጥ ብትሆኑ ውጭ ብትሆኑ ያንን ሊንክ በመጠቀም ፋይዳችሁ ማገናኘት ይችላላችሁ። ነገር ግን ፋይዳ የሚባል ነገር ሳይኖር ከሀገር የወጡ ሰዎች አሉ፣ ወይም ፋይዳ የሌላቸው ሰዎች ግን ውጭ የሚኖሩ በራሳቸው አካውንት ከፍተው ቀጥታ ከውጭ ወደ ራሳቸው አካውንት የኢትዮጵያ ባንክ አካውንታቸው ስር የሚያስገቡ ሰዎች አሉ። ስለዚህ እነዚህ ሰዎች ትንሽ ሰግተዋሉና ለእናንተ ነው ይሄን ቪዲዮ የሰራሁት። ምንም ችግር የለውም። ብር ስቲል ማስገባት እንደምትችሉ ተነግሮኛል። ማለት የጠየቁት ኢንፎርሜሽን ስቲል ብር ማስገባት ትችላላችሁ። ነገር ግን ብሩን ነው ማውጣት ማችሉት። ብሩን ደግሞ እንዴት ነው ማውጣት የምችሉት? ልክ ኢትዮጵያ ስትመጡ ፋይዳ ታወጣላችሁ። ከዛ በኋላ ለባንክ ማናጀሩ ታሳውቃላችሁ። ውጭ ነበርኩኝ ፋይዳ አልነበረኝም፣ አሁን ያወጣሁት እያስገባው ነበር፣ አሁን ደግሞ ማውጣት ፈልጋለሁ ስትሉ ያኛውን ፋይዳ ያገናኝላችሁና ከዛ በኋላ ማውጣት ትችላላችሁ ማለት ነው። ስለዚህ ውጭ ላላችሁትም ኮንሲደር ተደርጓል። እኔ አሁን የጠየኳቸው ጥያቄ ውጭ ላሉት ሰዎች እንዴት ነው ኮንሲደር አድርጋችኋል? እነሱ ፋይዳ ከመጀመሩ በፊት የወጡ ሰዎች አሉ። ፋይዳ እንኳን ያላችሁ ሰዎች በሊንክ ስለሆነ ማገናኘት ትችላላችሁ። ግን የሌላቸው ሰዎች ግን ምንድን ነው የሚያደርጉት? ብር ያስገባሉ። አዎ ያስገባሉ፣ ይቻላል። ማውጣት ግን አይችሉም። ኦፍኮርስ ውጭ የሆናችሁ ማውጣት አይቻልም፣ ኖርማሊ ስትመጡ ነው። ስለዚህ ስትመጡ ደግሞ ለማውጣት ፋይዳ ታወጡና ሄዳችሁ አያይዛችሁ ማውጣት ትችላላችሁ። ለጊዜ ያለው ህግ ነው። ግን ከዚህ በኋላ ደግሞ አዲስ ኢንፎርሜሽን ካለ ደግሞ አፕዴት አደርጋችኋለሁ። ወዳችኋለሁ። ባይ